እግዚአብሔር የሚያስፈልገንን ነገር ቢያውቅልንም መሻት እስከሌለን ድረስ ሊያደርግልን አይገደድም። ለሰው ልጆች የሚያስፈልገው በሙሉ መንፈስ ዓለም ላይ በተትረፈረፈ ሁኔታ ተፈጥሮ ያለ ቢሆንም እኛ እስካላሻነው ድረስ ግን ከመንፈስ ዓለም ወደ ቁስ ዓለም መምጣት መውረድ አይችልም። ምንም ከሌለው ሰው መሻት ያለው ሰው ይሻላል። መሻት ከሌለው ሰው ደግሞ እይታ ያለው ሰው ይሻላል። እይታ ያለው ሰው በሂደት መሻት በውስጡ ይፈጠርለታል። መሻት ያለው ሰው ደግሞ በሂደት መሻቱ ይከሰትለታል፣ ይሆንለታል፣ ይፈጠርለታል። ክብር ለእግዚአብሔር ይሁን። እንደ እግዚአብሔር ያለ ማንም የለም። እግዚአብሔር የምንፈልገውን ነገር ሰርቶ አሳምሮ ለኛ የሚሰጠን ከየትኛውም ዓለም አምጥቶ ሳይሆን ከኛ ውስጥ ወስዶ ነው። እግዚአብሔር የሚያስፈልገንን ከኛ ውስጥ ወስዶ ሰርቶ መልሶ ለኛው ይሰጠናል። ስለዚህ ለኛ የሚያስፈልገን ወደኛ የሚመጣው ነገር መነሻው ፍሬምወርኩ እስከለተኑ አጥንቱ እኛ ውስጥ ነው የሚሰራው። እኛ መሻት ውስጥ ነው የሚሰራው። የእግዚአብሔር ቃል ሲናገር ዘፍጥረት 2 ላይ ከአዳም አንዲት አጥንት ወስዶ ሴት አድርጎ ሰራት፣ ወደ አዳም መልሶ አመጣት ይላል። ክብር ለኢየሱስ ይሁን። ዛሬ ስለመሻት ኃይል፣ ስለመሻት ጉልበት እንነጋገራለን። ኢየሱስ ክርስቶስ ጌታ ነው። መጽሐፍ ቅዱስ በዘፍጥረት ምዕራፍ 1 ቁጥር 27 ላይ እግዚአብሔር ሰውን በመልኩ ፈጠረ፣ በእግዚአብሔር መልክ ፈጠረው፣ ወንድና ሴት አድርጎ ፈጠራቸው ይላል። አዳምና ሔዋን በእግዚአብሔር ዓለም በመንፈስ ዓለም እኩል ተፈጥረዋል፣ በአንድ ጊዜ ተፈጥረዋል። ነገር ግን ወደ ቁስ ዓለም ግን ሲመጣ ወንዱ ነው ቀድሞ ሪቪልድ ያደረገው የተገለጠው። ኢየሱስ ክርስቶስ ጌታ ነው። ዘፍጥረት 2:7 ላይ እንዲህ ይላል፣ ወንዱ ቀድሞ ሪቪልድ እንዳደረገ ወደ ቁስ ዓለም እንደተገለጠ፣ ቁስ ዓለም ላይ እንደተበጀ፣ መንፈስ ዓለም ላይ ሁለቱም እኩል ተፈጥረው ሳለ ወንዱ ግን ቁስ ዓለም ላይ መጥቶ ከምድር አፈር እንደተበጀ ዘፍጥረት 2:7 እንዲህ ይለናል። እግዚአብሔር አምላክም ሰውን ከምድር አፈር ምን አለው? አበጀው፣ በአፍንጫው የሕይወት እስትንፋስን እፍ አለበት፣ ሰውም ሕያው ነፍስ ያለው ሆነ ይለናል። ስለ አዳም ሲያወራል እንዴት አድርጎ እግዚአብሔር እንዳበጀው ከመንፈስ ዓለም ወደ ቁስ ዓለም እንዴት እንዳመጣው ከምድር አፈር አበጀ ይላል። ግን በእግዚአብሔር ዓለም ላይ በመንፈስ ዓለም ቀድሞ ምን ብለዋል? ተፈጥረዋል። ክብር ለኢየሱስ ይሁን። ስለዚህ ለተፈጠረው ሰው የሚመቸው ረዳት ያስፈልገዋል ብሎ ጌታ ስላሰበለት እንደዚህ ይላል ዘፍጥረት 2:18 ላይ እግዚአብሔር አምላክም አለ ሰው ብቻውን ይሆን ዘንድ መልካም አይደለም፣ የምትመቸውን ረዳት እንፍጠርለት ይላል። እንፍጠርለት ብሎ ቀጥታ ለአዳም ሔዋንን ወደ መፍጠር ወደ ቁስ ዓለም ወደ መግለጥ ሂደት አልገባም። እግዚአብሔር ሌላ ድርጊትን ያደረገው። ክብር ለኢየሱስ ይሁን። አሁን እግዚአብሔር በመንፈስ ዓለም ከአዳም በኩል የተፈጠረችውን ሔዋንን በቁስ ዓለም አዳም ወዳለበት ለማምጣት የተጠቀመበትን መንገድ እንመለከታለን። ክብር ለኢየሱስ ይሁን። ምንድን ያደረገው ካላችሁ እግዚአብሔር ለአዳም አንድ ስራ ሰጠው። ዘፍጥረት ምዕራፍ 2 ከቁጥር 19 እስከ 25 የተነሳበት ሐሳብ ሰው ብቻውን ይሆን ዘንድ መልካም አይደለም፣ የምትመቸውን ረዳት እንፍጠርለት ብሎ ሲያበቃ ወደ መፍጠር ሂደት ለመሄድ ከአዳም ኢኒሻል ፖይንት፣ ከአዳም ስኬለተን፣ ከአዳም አጥንት ፍሬምወርክ ስለሚያስፈልግ ያቺ የምትፈጠረው መልሳ ለሱ ስለሆነ ፎር ዘ ሴክ ኦፍ አዳም ስለሆነ የምትፈጠረው ሔዋን ከሱ መሻት ሊወስድ ስለፈለገ እግዚአብሔር አንድ ነገር አደረገ። ዘፍጥረት 2 ከ19 እስከ 15 እስከ 25 እግዚአብሔር አምላክም የምድር አራዊትና የሰማይ ወፎችን ሁሉ ከመሬት አደረገ፣ በምን ስም እንደሚጠራቸው ያይ ዘንድ ወደ አዳም አመጣች ይላል። አሁን እግዚአብሔር በዚህ ድርጊት ውስጥ እንስሳቶችን ሁሉ በአዳም ፊት በማሳለፍ 3 ነገሮችን ግብ ለመምታት እግዚአብሔር ፈለገ። አንደኛው መሰየም ነው። አንበሳ ብሎ እንዲያወጣ፣ ነብር ብሎ እንዲያወጣ፣ ዶሮ ብሎ እንዲያወጣ፣ ውሻ ድመት ብሎ እንዲያወጣ፣ ቡሸማኔ ዘወን ብሎ እንዲያወጣ፣ መጠሪያ እንዲያወጣላቸው። ምክንያቱም እነዚህ እንስሳት ኢንተራክት የሚያደርጉት ወይም ደግሞ መስተጋብር የሚያደርጉት ከማጋ ስለሆነ ከአዳም ጋር ስለሆነ ስም አውጥቶ በስማቸው ነው መጥራት ያለበት። በስማቸው እየጠራ እንዲያዛቸው እንዲገዛቸው ስለፈለገ ማለት ነው። መሰየምን እንዲሰይም እግዚአብሔር ስለፈለገ እውነትም አዳም አለ፣ አንበሳ አለ፣ ነብር አለ፣ ስም ሰየመላቸው። ሁለተኛው ፖይንት ግን ጾታን እንዲለይ ነው። ጾታን አይደንቲፋይ እንዲያደርግ፣ ሁሉም እንስሳት አንድ አይነት ጾታ እንዳልሆኑ ያውቅ ዘንድ ነው። ወንድ ብቻ ሳይሆን ሴት የምትባል ጾታ እንዳለች እንዲያውቅ። ስለዚህ
እግዚአብሔር በፊቱ ሲያሳልፋቸው ካፕል እያደረገ ያሳልፋል። ወንድ አንበሳና ሴት አንበሳ። ከዛ አዳማይና አንበሳ ወንድ አንበሳ፣ ያቺ ሴት አንበሳ፣ ነብር ያልፋል። ሁለት ነብር ጎን ለጎን ሆኖ ነው የሚያልፉት። ወንድ ነብር፣ ሴት ነብር፣ ወንድ አቡሸማኔ፣ ሴት አቡሸማኔ፣ ወንድ ዝሆን፣ ሴት ዝሆን፣ ወንድ ቀጭኔ፣ ሴት ቀጭኔ፣ ፒኮክ፣ ፒኬን፣ አውራ ዶሮ፣ ሴት ዶሮ፣ ወንድ ድመት፣ ሴት ድመት፣ ወንድ ውሻ፣ ሴት ውሻ እያለ መጥራት ጀመረ። ስለዚህ ጾታ ለየ። ወንድና ሴት የሚለውን ሁለት ጾታዎች እንዳለ ተገነዘበ ማለት ነው። ሶስተኛው ፖይንት እግዚአብሔር በዚህ ሂደት ውስጥ አዳም ውስጥ መሻትን የፈጠረበት መሻት። ስለዚህ ሲያልፉ በፊቱ ሲያልፍ እየሳየማቸው ጾታቸውን አይደንቲፋይ እያደረገ ስለ ራሱ ያስባል። ከሱ ጎን የለችም፣ በዚህም ሳይ የለችም፣ ብቻውን ነው። ስለዚህ አሁን ካሁን እኔን የምትመስለዋ ትመጣለች ብሎ ይጠብቃል በእንስሶች መካከል። እንግዲህ እነዚህን ሁሉ እንስሶች ስም ደግሞ ሲያወጣ ምናልባት ብዙ ጊዜ ፈጅቶበት ሊሆን ይችላል፣ ቀናት ፈጅቶበት ሊሆን ይችላል፣ ወራት ፈጅቶበት ሊሆን ይችላል። ምክንያቱም በጣም በርካታ እንስሳቶች ስላሉ በብዙ ሺህ የሚቆጠሩ እንስሳት ታይፓቸው ብቻ ብዙ ሺህ አሉ። ስለዚህ እነዛን ሁሉ አንድ በአንድ ካፕል እያለ ሲያሳልፍ ምን ያህል ጊዜ እንደሚፈጀበት 24 ሰዓት 48 ሰዓት ቀናቶች፣ ብዙ ቀናቶች፣ ሳምንታት፣ ወራት አይ ዶንት ኖ ግን እነዛ ሁሉ አሳልፏል። ስለዚህ በዛ ውስጥ እነዛ ሁሉ እንስሳቶች ሲያልፉ የሱን ካፕል የምትሆነውን አቻ የምትሆነውን ሚስት የምትሆነውን ጮኛ የምትሆነውን መሻት ውስጡ ላይ እግዚአብሔር ክሬት አደረገ፣ ጫረበት፣ ይጠብቅ ነበረ። አሁን ካሁን ትመጣለች። አንድ ሁለት እንስሳቶች አልፎ ስም አውጥቶ ቀጥሎ አሁን የኔ ትመጣለች ብሎ ሲያስብ ሌላ ናት የምትመጣው፣ ሌሎች ናቸው የሚመጡት። ስለዚህ ምን አደረገ? ምን ይለናል የእግዚአብሔር ቃል ምዕራፍ 2 ቁጥር 20 ላይ ነገር ግን ለአዳም እንደርሱ ያለ ረዳት አልተገኘለትም ነበር ይላል። ያልተገኘለት ይፈልጓል ማለት ነው። አልተገኘለትም ካለ ፈልጓል፣ ሰርቻውት አድርጓል ማለት ነው። መሻት ነበረው ውስጡ ላይ። እንደውም ከመሻትም ያለፈ ፈልጓል በደንብ። ካሁን ትመጣለች ብሎ ጠብቆ ነበረ፣ አልተገኘም። የመጨረሻው እንስሳ እስክትመጣ ድረስ ኤክስፔክት አድርጓል። አቻይ ትመጣለች፣ እኔ የምትመስለው ሰው የሆነችው ሴት ትመጣለች ብሎ ጠብቆ ነበር፣ አልመጣችም። በዛው ከባድ እንቅልፍ ጣለበትና እግዚአብሔር አስተኛው። አሁን አንድ ነገር እግዚአብሔር ከአዳም ውስጥ አገኘ። በዚህ ሂደት ውስጥ በመሰየም ሂደት ውስጥ ለአዳም የሚያስፈልገው ሌላ ተጨማሪ ሶስተኛ ነገር ተገኘ። አንደኛ መሰየም፣ ስሞችን በስማቸው እየጠራ ምክንያቱም እንስሳ ብሎ ቢጠራቸው ባለበት ምድር ላይ እንስሳዎች የዱር እንስሳ ብሎ ቢጠራ ሁሉም ግልብጥ ብሎ ስለሚመጡበት አንበሳ ለብቻ አንበሳ ሲል አንበሳው ይመጣል፣ ነብሮቹ፣ አቦሸማኔዎቹ፣ ቀጭኔዎቹ ይቀራሉ ማለት ነው። ሁሉ በተጠራበት ይመጣለታል። ጾታቸውንም አይደንቲፋይ አድርጓል። ዘሰርድ ፖይንት ግን ለሱ የምትሆነውን ካፕል ለመስራት ለሱ የምትሆነውን እጮኛ ወይም ሚስት ለመስራት እግዚአብሔር አጥንት አግኝቷል። የመሻት አጥንት አግኝቷል፣ በውስጡ ተፈጥሯል። ስለዚህ እግዚአብሔር ካስተኛው በኋላ መጽሐፍ ሲናገር እዚሁ 2:20 ወረድ ብሎ ሲናገር ምን ይላል? ለአዳም እንደሱ አይነት ረዳት ምን አላለችለትም። ከ21 ጀምሮ ስታነቡት አልተገኘችለትም። እስቲ ካለ በኋላ እንደዚህ ይላል፣ ላንብበው። እግዚአብሔር አምላክም በአዳም ከባድ እንቅልፍ ጣለበት፣ አንቀላፋም። ከጎኑም አንዲት አጥንት ወስዶ፣ አንድ አጥንት አላለም፣ አንዲት አላት እኮ። አጥንቷን ራሱ በሴት ወይም ደግሞ በእንስት ጾታን የጠራት ጌታ ራሱ አንዲት አጥንት ወስዶ ስፍራውን በስጋ ዘጋው። እግዚአብሔር አምላክም ከአዳም የወሰደውን አላለም፣ የወሰዳትን አጥንት ሴት አድርጎ ሰራት፣ ወደ አዳምም አመጣት። አዳምም አለ ይህች አጥንት፣ ይሄ አጥንት አላለም፣ ይህች አጥንት ከአጥንቴ ናት፣ ስጋም ከስጋዬ ናት፣ እርሷ ከወንድ ተገኝታለችና ሴት ትባል። ስለዚህ ሰው አባትና እናቱን ይተዋል፣ በሚስቱም ይጣበቃል፣ ሁለቱም አንድ ስጋ ይሆናሉ። አዳምና ሚስቱ ሁለቱም ራቁታቸውን ነበሩ፣ አይተፋፈሩም ነበር ይላል። ኢየሱስ ጌታ ነው ይላል። እቺ አጥንት፣ አንዲት አጥንት ወስዶ እግዚአብሔር ይላል ራሱ ደግሞ እቺ አጥንት ከአጥንቴ አንቺ ብሎ ነው የጠራት ሴት እና ሴት ትባላለ እኮ። ልክ ሲያመጣት ጌታ አጥንቷ ከአጥንቴ ስለሆነ ሴት ትባላለ። ስለዚህ እግዚአብሔር ሔዋንን የሰራለት ለአዳም ከአዳም አጥንት ላይ ሰብሮ ወይም ደግሞ ልጦ አይደለም የሰራው፣ አጉድሎ አይደለም እግዚአብሔር የሰራው። እግዚአብሔር ምን ጎሎት ነው የአንዱን አካል አጉድሎ ለአንዱ የሚሰራው ለአንዱ የሚፈጥረው? ምንም የጎደለው አምላክ አይደለም፣ ሙሉ አምላክ ነው። ግን አዳም ውስጥ መሻት ተፈጥሮ ያቺ መሻት ነች አጥንት ሆና ሔዋን ሆና ያቺን አጥንት ወስዶ ደግሞ እግዚአብሔር ሴት አድርጎ አበጅቶ አስተካክሎ አበጅቶ አመጥቶ ሰጠው። ሲሰጠው አጥንቷ ከአጥንቴ ነው አለና እቺ ከወንድ ስለተገኘች ሴት ትባላለ። ጾቷን የተናገረው ስሟን አልተናገረም። ስሟን በኋላ ላይ ነው ወረድ ብለን በደንብ ስናነበው ሌላ ምዕራፍ ላይ ሔዋን ብሎ የጠራት፣ ግን በሴትነቷ በጾቷ ነበር የጠራው። ኢየሱስ ጌታ ነው እና እንደ እግዚአብሔር ያለ ማንም የለም። እኛም የምንፈልገው ነገር
እግዚአብሔር ሰርቶ የሚሰጠን ከኛ ውስጥ አወጥቶ ነው፣ ከኛ መሻት ውስጥ አወጥቶ ነው። ስለዚህ እኛ መሻት ያስፈልገናል። ስለ መሻት ኃይል፣ ስለ መሻት ጉልበት ልንረዳ ይገባል። መጽሐፍ መዝሙር 21 ቁጥር 2 ላይ የልቡን መሻት ሰጠው፣ የከንፈሩን ልመና ምን አላልክም አልከለከልከውም ይላል። ስለዚህ የሚሰጠን የልባችን መሻት ነው። ልባችን ውስጥ አንድ ሰው መሻት ከሌለው ምኑን አውጥቶ ምን ይሰጠዋል? የልብን መሻት እግዚአብሔር ሰርቶ የሚሰጥ መሻት አንተ ውስጥ ሲፈጠር ነው። መሻቱን ደግሞ እኛው ልንፈጥረው እንችላለን። ከምናየው ማህበረሰብ፣ ካለንበት ሁኔታ ከእግዚአብሔር ቃል መፍጠር እንችላለን። ክብር ለኢየሱስ ይሁን። መፍጠር እንችላለን። በማየት በመስማት ውስጣችን ላይ ያንን ነገር በማስቀመጥ በማሳደግ በመንከባከብ አጥንት እስኪሆን ድረስ ልንጠብቅ እንችላለን ማለት ነው። እንደዚሁም መዝሙር 37:4 ላይ እንደዚህ ይላል፣ በእግዚአብሔር ደስ ይበልህ የልብህን መሻት ይሰጣል። የምንህን መሻት? የልብህን መሻት። እግዚአብሔር የሚሰጥ መሻትህን ነው። ከመሻት ውጪ ሊያደርግልህ አይችልም። አንዳንድ ሰው በቃ ራሴን አጠፋለሁ፣ ታነቄ እሞታለሁ አንድ ሲናደድ እንንንንንን ይላል። መሻቱን ይናገራል። በቃ ይሻል ያንን ነገር ከንዴቱ የተነሳ የሆነ ታይም ላይ ያንን ቃል ሽሮ ካልጸለየ ወይም ደግሞ ስልጣን ባላቸው አገልጋዮች ያንን ቃል ካላሰበረ በስተቀር መንፈስ ዓለም ላይ ያለውን ነገር ማሰበር ካልቻለ አጸልዮ የሆነ ታይም ላይ የዛ ነገር ሰለባ ሆኖ ይገኛል። ብዙዎች ራሴን አጠፋለሁ የሚሉ ሰዎች መጨረሻ አዘይን ራሳቸውን ሲያጠፉ ነው የሚስተዋለው። ስለዚህ የድል ቃል እንድንናገር፣ የድል ሐሳብ እንድናስብ፣ የድል እይታዎችን እንድንመለከት፣ ድል ያለባቸውን ነገሮች እንድንሰማ፣ የሰማናቸውንም በልባችን ያን መልካም ነገር ባቆየነው ቁጥር በውስጣችን መሻት ይጫራል። መሻት እያደገ ይሄዳል። መሻት እየጠነከረ ይሄዳል። ፈረንጆቹ ስትሮንግ ዲዛይር ይሉታል። ጠንካራ መሻት። መሻት ብቻ ሳይሆን ስትሮንግ ዲዛይር። መሻት በሂደት ስትሮንግ ይሆናል፣ ይጠነከራል። ከመጠንከርም አጥንት ይሆናል። ከአጥንትም ፍሬምወርክ ይወጣዋል ወይም ስኬለተን ይወጣዋል። እዛ ስኬለተን ላይ እግዚአብሔር ምን ያደርግበታል? ጅማት ያደርግበታል። ስጋ ያለብሰዋል። ቁርበት ያደርግለታል። እስትንፋስ ያስገባበትና ሕያው ሰራዊት አድርጎ ይሰጣቸዋል። መልሶ ይሰጠናል። መልሶ ክብር ለኢየሱስ ይሁን። ሕዝቅኤል 37 ላይ የእግዚአብሔር ቃል ሲናገር አጥንት ወደ ሞላበት ሸለቆ እንዲህ አለ ሕዝቅኤል፣ የእግዚአብሔር እጅ በእኔ ላይ ነበረ፣ በመንፈሱም አጥንት ወደ ሞላበት ሸለቆ ወሰደኝ ይላል። በአጥንቶቹ መካከልም አዘዋወረኝ። ከዛም አጥንቶቹ ብዙ እንደሆኑና እጅግም ደርቀው እንደሆነ እንደደረቁ አስተዋልኩ ይላል። ከዛ እግዚአብሔር እንደዛ ያለ የሰው ልጅ እነዚህ አጥንቶች በየት ይኖሩ ዘንድ ይችላሉ ወይ ብሎ አለኝ ይላል። ጌታ ሆይ አንተ ታውቃለህ አልኩት ይላል ሕዝቅኤል። ከዛ ለነዚህ አጥንቶች ትንቢት ተናገር ሲለው እናንተ አጥንቶች ሆይ የእግዚአብሔርን ድምጽ ስሙ ሲላቸው መስማት ጀምሩ። አሁን እግዚአብሔር በእናንተ ውስጥ እስትንፋስ ያስገባል ሲል እስትንፋስ ገባባቸው። አጥንት ከአጥንት ተቀራረበ። ምክንያቱም የግራ አጥንት እዛ ነው፣ የእጅ አጥንት ያንዱ ሰው ማለት ነው እዛ ነው፣ የደረት አጥንት እዛ ነው። ሄዶ ለመሰካካት እንቅስቃሴ ተፈጠረ። በዛ እንቅስቃሴ ውስጥ ድምጽ ተፈጠረ ይለናል። ከዛ በኋላ ጅማት አወጡ፣ ስጋ አለበሳቸው፣ ቁርበት አደረገላቸው፣ እንደገና እስትንፋስ ጨመረላቸውና ያው ሰራዊት ሆነው ቆሙ ይለናል እግዚአብሔር ቃል። ሕያው ሰራዊት ሆነው እንዲቆሙ፣ እስትንፋስ እንዲገባባቸው፣ አጥንት ጅማት እንዲወጣባቸው፣ ስጋ እንዲደረግባቸው፣ ቁርበት እንዲወጣባቸው፣ ንፋሳትን አዞ እስትንፋስ እንዲገባባቸው አንድ ኢኒሻል ፖይንት ያስፈልጋል። አንድ መሰረት ያስፈልጋል። አንድ ስኬሌተን ያስፈልጋል። አጥንት። ክብር ለኢየሱስ ይሁን። መሻታችሁ ያልተፈጸመላችሁ ሰዎች አብዝታችሁ አሁንም እሹ ነገራችሁ አጥንት እስኪሆን ድረስ እግዚአብሔር ያንን ወስዶ ያንን ፍሬምወርክ ያንን ስኬለተን ወስዶ እስኪሰራበትን አበጅቶ እስኪያመጣላችሁ ድረስ አጥንት እስኪሆን ድረስ በደንብሹ ይሆንላችኋል። ኢየሱስ ክርስቶስ ጌታ ነው። ከመሆኑ ውጭ አማራጭ የለውም። ምሳሌ ምዕራፍ 7 ቁጥር 15 ላይ ያቺ ጋለሞታ ሴት ያን ሰው ፈልጋ ነው የወጣችው። የሆነ ሰንበዲ አገኛለሁ ብላ ነው አሽታ የወጣችው። በጣም ጠንካራ መሻት ኖሯት ወጣች። በሌሊት አገኘችው። ተጠመጠመችበት፣ ሳመችውና አገኘው አለችው። ያለችውን እንመልከት። ቁጥር 15 ስለዚህ እንድገናኝ ፊትህን በትጋት ለመሻት ወጥቻለሁ። ስለዚህ እንድገናኝ እንዳገኝ፣ አንተን እንዳገኝ እኮ ነው እንዳገኝ፣ ፊትህንም በትጋት ለመሻት ወጥቻለሁ፣ አግኝቻለሁ ማለች። በትጋት ስላሻችን ያገኘን ልብ ማስተዋል የጎደለው ብላቴና አገኘች። ወጣት ልጅ አግኝታ ክፋትን የፈጸመችበት ተገኘላት። እሷ በትጋት ስላሻቸው አገኘችው። በትጋት ስላሻው አግኝቻለሁ ትላለች። በትጋት ካሻናን ነገር አጥንት ይሆናል፣ ይገኝልናል። ዘፍጥረት 19:1 ላይ ሁለቱም መላእክት በመሸ ጊዜ ወደ ሰዶም ገቡ። ሎጥም በሰዶም በር ተቀምጦ ነበር። ሎጥም ባያቸው ጊዜ ሊቀበላቸው ተነሳ ይላል።
ሉክ ወደ ሰዶምና ገሞራ የተላኩት ሁለቱ መላእክቶች ሎጥን አድሬስ አድርገው ነው የሚሄዱት። ሎጥን ፈልገው ነው ወደ ከተማ አይገቡት። ሲጋቡ ሎጥን ካፌ አላገኙትም። ሬስቶራንት እዛ ከተማ ውስጥ አላገኙትም። የከተማይቱ እምብርት ሴንተር ቦታ አላገኙትም። በር ላይ ነው፣ የከተማይቱ መውጫ በር ላይ ነው ያገኙት። ክብር ለኢየሱስ ይሁን። ሎጥ ከመውጣቱ በፊት ቤተሰቡና እሱን ይዞ ከመውጣቱ በፊት ልቡ ወጥቷል። አካሉ ከሰዶምና ገሞራ ከመውጣቱ በፊት ልቡ ወጥቷል። ልቡ እንደወጣ የምታውቁት እዚሁ ምዕራፍ 19 ቁጥር 1 ጀምራችሁ ታነቡ። በከተማይቱ በር ላይ ተቀምጦ ነበር። ከመሸ በርበሩን ነው የሚያው፣ መውጣትን ነው የሚናፈቀው። ከመሸ እንኳን ቤቱ አልገባም። በርበሩን እየጠበቀ ከቻሉ መላእክቶቹ ተገናኙት። ነገ ጠዋት ይዘው ሊሄዱ ነው። ክብር ለኢየሱስ ይሁን። ይሄ ምን ማለት ነው? የሎጥ መሻት በጣም ስትሮንግ ከመሆኑ አጥንት ሆኗል ማለት ነው። አጥንት ደረጃ ስለደረሰ ኢየሱስ ክርስቶስ ጌታ ነው። እንደ እግዚአብሔር ያለ ማንም የለም። አጥንት ደረጃ ስለደረሰ ክብር ለኢየሱስ ይሁን። ዛሬ በኢየሱስ ክርስቶስም መሻታችሁ አጥንት ደረጃ እንዲደርስ ጠንካራ እንዲሆን እግዚአብሔር ኃይል እንዲሰጣችሁ እንድትበረቱ አበረታታችኋለሁ። በኢየሱስ ስም ጸልይላችኋለሁ። ደግሞ መልካም እይታ መልካም መሻትን ይፈጥራል። መልካም መሻት ደግሞ መልካም ነገርን ወደ ህይወታችን ኢንቫይት ያደርጋል። መልካም ነገርን ይከስትልናል። መልካም ነገርን ወደ ህይወታችን ያመጣል። ክፉ መሻት ክፉ ነገርን ያመጣል። ስለዚህ ክፉ እይታ ክፉ መሻትን ያመጣል። ክፉ መሻት ክፉ ነገርን ስለሚከስት ከምታዩትና ከምትሰሙት ነገር ተጠበቁ እንደሚል እግዚአብሔር ቃል ከምናየውና ከምንሰማው ነገር በኢየሱስ ጌታ ስም መጠበቅ ይሆንልን። ራሳችንን መጠበቅ አለብን። አይን ከማየት አይሞላ አይጠግብም። ጆሮም ከመስማት አይሞላም። አይቶ በቃ ዝም ብሎ አሁን ማየት ነው የሚፈልገው። ራሳችን ኮንትሮል ግን በጎን ፊድ ልናደርገው ይገባል። ኢንፑት ዲቫይስ ነው አይኖቻችንና ጆሮቻችን ያስገባሉ ወደ ውስጥ። ስለዚህ የምናስገባው ነገር ነው የሚወጣውን ነገር የሚወስነው የምናስገባው። ስለዚህ የምናየውን ነገር ተጠንቀቀን። ትራጀዲ ነገር ላይ ጊዜያችንን አናባክን። ትራጀዲ አሳዛኝ የሆኑ ነገሮች ላይ በቃ ውስጥን የማያንጹ ነገር፣ ተስፋ ሆፕ የሌለው ነገር፣ ተስፋ የሚያስቆርጥ ነገር ላይ ጊዜያችንን አናሳልፍ፣ አንቆይበት። ከገጠንም ቶሎ ላጥ ብለን ከዛ መውጣት አለብን። ክብር ለእግዚአብሔር ይሁን። ቅዱሳኖች እንዲህ ላሉ ብዙ ጊዜ ልቤን ጠብቅ ጌታ ሆይ ይላሉ። የሆነ ነገር ሲገድ ለምን እዛ ልብ ውስጥ እንዳይቀመጥ ስፍራ አግኝቶ ተደላሎ ተቀምጦ መሻት ሆኖ ከእንደገና ጠንካራ መሻት ሆኖ እንዳይወጣ በቃ በዛ አቅጣጫ እንዳይሰባብራቸው ስለሚፈልጉ እንዳይጎዳቸው ጉዳዩ ሲፈልጉ ልቤን ጠብቅ ፕሮቴክት ማይ ሃርት ጋድ ይላሉ። ክብር ለኢየሱስ ይሁን። ጠንካራ መሻት፣ ጠንካራ ጉብኝት፣ ጠንካራ ውጤት ያመጣል። ክብር ለኢየሱስ ይሁን። እግዚአብሔር አባት ይባርካችሁ። ፕሮፌትስ በጸሎት አበራ ከጂሰስ ዘ ሰን ኦፍ ጋድ ኢንተርናሽናል ቸርች ነኝ። በሌላ ጊዜ ድጋሚ እንገናኛለን። እግዚአብሔር ይባርካችሁ።